ጣፈንታዋ ሆኖ መሪ በማይወጣላት አህጉር አፍሪካ በክፍለ ዘመን አንዴ በፍጹም መሪዎቻችንን የማይመስሉ መሪዎች የሆነ ሀገር ላይ ድንገት ብቅ ይላሉ። ችግሩ ግን እነዚህን በድቅድቅ ጨለማ መሃል የፈነጠቁ የበጋ መብረቆች እግር በእግር እየተከታተሉ ይገሉብናል። የቡርኪና ፋሶ ቶማስ ሳንካራ፣ የኮንጎ ፓትሪስ ሙሙምባ፣ የሞዛምቢኩ ሳሞራ ማሸል፣ የቡሩንዲው ሜልኪዌንዴዴ፣ የቶጎው ሳልቫኔ ሶሎሚዮ፣ የደቡብ ሱዳኑ ዶክተር ጆን ጋራንግ በአፍሪካ ምድር ለህዝባቸው እውነተኛ ነጻነት በመታገላቸው ብቻ የተገደሉ መሪዎች ናቸው። የዘንድሮ ኢላማቸው ብርቅየው የአፍሪካ ልጅ ኢብራሂም ትራኦሬ ይመስላል። ፈረንሳይ ላይ አምባገነን ነው ሲሉ ሰላማዊ ሰልፍ ወጡበት። አሜሪካ ላይ የሀገሪቱን ወርቅ ለግል ጥቅም አዋለው ሲሉ በምክር ቤት ከሰሱት። የመፈንቅለ መንግስት ሙከራ አድርገው አለሳካ ሲላቸው ይሄ ልወደድ ባይ ውሸቱን ነው ሲሉ ያሰድቡታል። በእርግጥ ዓለማችን ጥቁር ቀለም አትወድም። በተለይም ጥቁር መሪ ህዝቡን ሲበድል እንጂ ለህዝቡ ሲታገል ስታይ ልክ የሰራ ስለማይመስላት ገዳይ ሰይፏን ከአፎቱ ትመዛለች። የግሪናዳው ጠቅላይ ሚኒስትር ሞሪስ ፒሲዮን አሜሪካውያኑ የጥቁር መብት ተሟጋቾች ማርቲን ሉተር ኪንግ፣ ማልኮም ኤክስ፣ ፍሬድ ሃምፕተን፣ ሜጋሪ በርስ፣ ጆርጅ ጃክሰን፣ ባንች ካርተር እና ጆን አገንስ ለጭቁን ጥቁር ወገኖቻቸው ነጻነት ሲታገሉ የተገደሉ ጥቁሮች ናቸው። ዘንድሮ ደግሞ አይናቸው ትራኦሬ ላይ ያረፈ ይመስላል። በታሪክ የምናውቀው በላቲን አሜሪካ፣ በአፍሪካና በመካከለኛው ምስራቅ የምዕራባውያንን ጥቅም ተጋፍቶ በህይወት የተረፈ መሪ የለም። ቶማስ ሳንካራን በጓደኛው አስገደሉት። ፓትሪስ ሉሙምባን በጥይት አስደብድበው በአሲድ ቀቀሉት። ሙሐመር ጋዳፊ ላይ ጦር አዘመቱ። ኢብራሂም ትራኦሬ ላይስ በምን ይመጡበት ይሆን? አፍሪካ በተለይም የነ ሳንካራን ታሪክ ከመስማት ውጭ ለህዝቤ ጥቅም አንገቴን እሰጣለሁ የሚል መሪ በእድሜያቸው አይቶ የማያውቁት ወጣት አፍሪካውያን ተጨንቀዋል። የጥቁር ዘር ባለበት የዓለም ሀገራት ሁሉ ከፍተኛ የድጋፍ ሰልፎች ተደርገዋል። ያም ሆኖ አህጉሩ አፍሪካ ነው። ሳንካራ እሱማ ወንድሜ ነው እኔን አይገድለኝም ብሎ ያመነው፣ ነገር ግን ሳንካራን በተቀመጠበት በጥይት መቶ የገደለው የብሌስ ኮምፓውሬ አይነት ሆዳም ጓደኛ ከትራኦሬ ጎን ላለመኖሩ እርግጠኛ መሆን አይቻልም። ጎረቤት ሀገራት ላይ የተሸረበበት ሴራ እንዳለ የትራኦሬ መንግስት ራሱ አረጋግጧል። ገና ለገና ነጭ አለቆቻችን ይቆጡናል ብለው በመስጋት ለትራኦሬ የተደረገን የድጋፍ ሰልፍ በወታደር የበተኑ የአፍሪካ መሪዎችንም አይተናል። በእርግጥ ሁሉም ለራሱ እንጂ ማንም ለማንም በማይታገልበት የካፒታሊዝም ዘመን እንደ ትራኦሬ አይነት ከሀገሩ አልፎ የኔ ትውልድ የሚላቸው ለአፍሪካ ወጣቶች መብት የሚሟገት መሪ ማግኘት እጅግ ሲበዛ ከባድ ነው። እሱ ግን እያንዳንዱ እርምጃው ወደ ሞት ሊያቀርበው እንደሚችል እያወቀም ቢሆን ለዓለም የጥቁር ህዝቦች ተስፋ መሆኑን ቀጥሎበታል። ለመሆኑ ኢብራሂም ትራኦሬ ለምን በዚህ ደረጃ ለዓለም ጥቁር ህዝቦች ልብ ውስጥ መንገስ ቻለ? መወደዱ ያበገናቸው ሸረኞች የተሸረበበት ሴራስ ምንድን ነው? ይህንን ክፉ ጊዜ በሰላም ያልፈው ይሆን? መረጃ እያጣቀስን በታሪክ ወደ ኋላ በተስፋ ወደፊት እየሄድን ማወቅ የሚገባችሁን እውነት እንነግራችኋለን። ምዕራባውያኑ በድርጊት እኛም በትዝብት ጥርሳችንን የነቀልንበት አንድ የተለመደ እውነት አለ። ሊገድሉ የፈለጉትን መሪ መጀመሪያ የተለመደ ታርጋ ይለጥፉበታል። ኢራቅ ላይ ሳዳም ሁሴንን በህዝባቸው ፊት ሲጥ አድርገው ከመግደላቸው በፊት ሳዳም ሁሴን ጅምላ ጭራሽ የኒኩለር ቦምብ መስራታቸውን፣ ይህ ቦምብ ለዓለም ህዝብ ሁሉ አደገኛ መሆኑን፣ ቦምቡ ፈንድቶ ዓለምን ከማጥፋቱ በፊት በፍጥነት ደርሰው ቦምቡን የማክሸፍ ዓለምንም ከጥፋት የመታደግ ታላቅ ኃላፊነት እንደወደቀባቸው ነግረውን ነበር። ኢራቅ የገቡት ስላቁ ግን የልባቸውን አድርሰው ከኢራቅ ሲመለሱ ኢራቅ የኒኩለር ቦምብ የሚባል የሌላት መሆኑን ራሳቸው ምዕራባውያኑ ነገሩን። ይህ ሲሆን ግን ኢራቃውያን ሳዳምንም ሰላማቸውንም አጥተው ነበር። ሙሐመር ጋዳፊና ሀገራቸው ሊቢያም ጸበሉ ደርሷቸዋል። ገዳዩ ሊቢያ ከመግባታቸው በፊት በራሳቸውና ምዕራባውያን የተነፈሱትን ሁሉ በሚያስተጋቡ የአፍሪካ ሚዲያዎች በኩል አረኡ ሲሉ ጮሁ። ምነው ሲባሉም ጋዳፊ የገዛ ህዝቡን እየጨፈጨፈ ነው፣ ህዝብ ሲታረድ ቆሞ የሚያይ አንጀት የለንም፣ በዓለም አቀፍ ህግ መሰረት ለሊቢያ ህዝብ በአስቸኳይ ልንደርስለት ይገባል አሉ። የተባበሩት መንግስታት ድርጅት ቡራኬውንም ሰጠ። ኔቶ ጦርነቱን አጋፈረ። በውጤቱ ጋዳፊም ተገደሉ። ሰላም እናደርጋታለን ያሏት ሊቢያም ወደ ለየለት ቀውስ ገባች።
ይህኔ ዜጎቿ በጎዝበዝ አለቆች የተመሩ የእርስ በርስ ጦርነት ጀምረው ሊቢያውያን እውነተኛውን ሞት መሞት ጀመሩ። ከሞት እናድናቸዋለን ብለው የመጡት ምዕራባውያን ግን ተልኳቸውን ፈጽመዋልና ሊቢያውያንን ለእውነተኛው ሞት ጥለዋቸው ሄዱ። ምስኪን ሊቢያውያን ጥሩ ኑሯቸውን ቢያጡ፣ ትምህርት ቤት ቢዘጋባቸው፣ ሆስፒታላቸው ቢወድም፣ እርስ በርስ እየተታኮሱ ቢጫረሱ እነሱ ምን ተዳቸው? የኢራቅም የሊቢያም የኮንጎም የቡርኪና ፋሶም መሪዎች የተገደሉበት ዋናው ምክንያት የሀገራቸውን የተፈጥሮ ሀብት ለህዝባቸው ጥቅም ማዋል መጀመራቸው ነበር። ለምዕራባውያን ሀገራት የሚገኘው የተፈጥሮ ሀብት የራሳቸውና የህዝባቸው ነው። የተፈጥሮ ሀብቱ በሌላኛው የዓለም ክፍል በተለይም በአፍሪካ ከሆነ ግን ሀብቱ የሀገሪቱና የህዝቧ ሳይሆን የዓለም ሀብት ይሆናል። ሀብታችንን ለመበዝበር ለቅኝ ግዛት ሲመጡ ቅኝ እንግዛቸው አላሉም። ይህንን ያልሰለጠነ ህዝብ የማሰልጠን የሞራል ግዴታቸውን ሊወጡ እንደመጡ ነበር የነገሩን። አይሆንም ያሏቸውን ፈጇቸው። ዛሬ ደግሞ ሰብአዊ መብት ለማስከበር፣ ሙስናን ለማዋጋት፣ ሽብርተኝነትን ለመታገል፣ ዓለምን ከጥፋት ለመታደግ እያሉ የገንዘብ የቴክኖሎጂና የጦር ኃይላቸውን ተጠቅመው ይበዘብዙናል። የሀገራችንን ሀብት አናስበዘብዝም የሚሉ በጣት የሚቆጠሩ መሪዎች ሲገኙ ዓለም እያያቸው ለመቀጣጫ እንዲሆኑ አዋርደው ገለዋቸዋል። መጨረሻቸውን ያሳምርልን እንጂ ዛሬ ላይ ኢብራሂም ትራውሬ በነጮች ጥርስ ውስጥ የገባበት ዋነኛው ምክንያትም ይህ ነው። ትራውሬ ወደ ስልጣን ከመምጣቱ በፊት የቡርኪና ፋሶ ሀብት የቡርኪና ፋሶ ህዝብ ሳይሆን የፈረንሳይ ነበር። ትናንት ቅኝ ግዛቷ ነበረች። ዛሬ ደግሞ የሚመሯትን መሪዎች እየሾመችና እየሻረች የሀገሪቱን ሀብት እንደፈለገች ትበዘብዛለች። የበጋው መብረቅ ኢብራሂም ትራውሬ መጣና ግን ውጡልኝ አላቸው። ያልጠበቁት ነበርና ደነገጡ። ፈረንሳይን ከሀገሪቱ አባሮ የሀገሩን የወርቅ ማውጫ ስፍራዎች ወረሰ። የቡርኪና ፋሶን ወርቅ የህዝብና የሀገር ሀብት ነው አለ። ይህ በምዕራባውያን ዘንድ እንደ ታላቅ ስድብ ተቆጠረ። በአመት 6 ቢሊዮን ዶላር የሚያወጣ ወርቅ ማጣትን ቢሆን ቀላል የኢኮኖሚ ጉዳት አይደለም። ነገርየው በቡርኪና ፋሶ ብቻ አላበቃም። የሳህል ሀገራቱ ማሊና ኒጀርም የትራውሬን ፈለግ ተከትለው ፈረንሳይን ከሀገራቸው አባረሩ። ልጁ ከራሱ አልፎ ለሌሎች የአፍሪካ ሀገራትም ክፉ ምሳሌ መሆን ጀመረ። ትራውሬ ወደ ስልጣን በመጣበት መስከረም 2022 የሀገሩ ጥቅል ዓመታዊ ምርት 18 ቢሊዮን ዶላር ብቻ ነበር። የሀገሩን ወርቅ ቆርሶ ጅምር ለውጥ ባደረገ በአንድ ዓመት ውስጥ ብቻ የሀገሩ ጥቅል ዓመታዊ ምርት በ2 ቢሊዮን ዶላር ጨምሮ 20 ቢሊዮን ዶላር ደረሰ። ቡርኪና ፋሶም በአፍሪካ ብቻ ሳይሆን በዓለም ከፍተኛ እድገት ካስመዘገቡ ሀገራት አንዷ ሆነች። ይህ ራሳቸው ጠፍጥፎ የፈጠሩት የዓለም የገንዘብ ድርጅት ሪፖርት ነው። ወርቅ ለሀገር ኢኮኖሚ ምን ያህል ጥቅም ሊያመጣ እንደሚችል በአንድ ዓመት ውስጥ ብቻ ያየው ትራውሬ ጥሬ ወርቅ መላኩን አቁሞ ያለቀለት ምርት ሆኖ እንዲላክ በአጭር ጊዜ ውስጥ ፋብሪካ አቋቁሞ አሳያቸው። ይህ ድርጊቱ በሌሎች አፍሪካ ሀገራት መሪዎች ዘንድ እንዳራያ መታየት ጀመረ። እነሱ ጎልድ ኮስት ይሏት የነበረችው ጋና የትራውሬን ፈለግ ተከተለች። ልጁ ክፉ አርአያ የሆነ አፍሪካን ከቁጥጥራቸው ሊያወጣ መሆኑ ያሳሰባቸው ምዕራባውያን የለመዱትን ስም ማውጣት ጀመሩ። የወርቁ ጉዳይ ምን ያህል እንዳንገበገባቸው የምናየው በአሜሪካ ሴኔት ሳይቀር ርዕሰ ጉዳይ ሆኖ መቅረቡን ስናይ ነው። ዓለማችን ላይ በስም የምትጠቀስ ነዳጅ አምራች ከሆነችው ናይጄሪያ ነዳጅ የጥቂት ባለስልጣናትንና የእንግሊዙን ሼል ኩባንያ ኪስ ሲሞላ ሀገራቸው የዓለማችን 6ኛዋ ትልቋ የነዳጅ አምራች ሆና ሳለ ናይጄሪያውያን በነዳጅ ዋጋ መናር ምክንያት ህይወታቸው ሲቃወስ፣ ህዝቡ በድህነት ሲሰቃይ የአሜሪካ ሴኔት ምክንያቱ ሙስና መሆኑን አልሰማም ነበር። የዓለምን የተፈጥሮ ሀብት ሁሉ ጠቅልላ ያዘችውና የአፕልና ቴስላን የዓለማችን ሀብታሞች ድርጅቶች ያደረገችው ኮንጎና ህዝቦቿ የዓለማችንን የከፋ የጉስቁልና ህይወት ሲመሩ እነሱ የሾሟቸው ጥቂት ሙሰኛ መሪዎች በቅንጦት ሲኖሩ የአሜሪካ ሴኔት አልሰማም ነበር። ኢብራሂም ትራውሬ የሀገሬን ወርቅ የሀገሬ ነው የምናወጣውም የምንጠቀመውም እኛው ነን ሲል ግን የተለመደውን ሙሰኛ የሚል ስም ሰጡት። በአሜሪካ ሴኔት የትራውሬ ስም መነሳቱ በተባራሪ ወሬ ሰምታችሁ ሊሆን ይችላል። እኛም ዘግበንላችሁ ይሆናል። ትክክለኛውን ምስል ማግኘት እንድትችሉ ቃል በቃል እንደወረደ እናሰማችሁ። ኮሚቴው የተሰበሰበበት ዋነኛው ምክንያት አሜሪካ እስከዛሬ ከአፍሪካ ታገኝ የነበረውን ጥቅም ወደፊትስ አስጠብቃ መቆየት ትችላለች ወይ? አሁን እየተከተለች ያለችው ፖሊሲ ውጤታማ ነው ወይ? ጥቅማችንን ለመጋፋት እንደ አዲስ የመጡት ቻይናና ራሽያ ምን ያህል ተገዳዳሪ ናቸው የሚለውን ለመስማት ነበር።
ማብራሪያውን የሚሰጡት አፍሪኮም የተሰኘው የአሜሪካ ጦር የሚመሩት እኛኑ እንዲመስሉ ተመርጠው የተሾሙት ጥቁሩ ጄኔራል ናቸው። ሚካኤል ላንግሌ ይባላሉ። የሚሲሲፒው ሴናተር ሮጀር ዊከር ጄኔራሉን ጠየቁ። ጄኔራል ላንግሌ አፍሪካ በተፈጥሮዋ የታደለች በማዕድን የበለጸገች አህጉር ናት። እውነት ነው ሐሰት? ጄኔራሉ መለሱ። አዎን እውነት ነው ክብሩነቶ። ሊቀመንበሩ ጥያቄውን አስከተሉ። ቻይናና ራሽያ በአፍሪካ እየተከተሉት ያለው ፖሊሲ ከአሜሪካ ጋር ሲነጻጸር ምን እንደሚመስል ንገረኝ አሉ። ጄኔራሉ በአጭሩ ቻይናና ራሽያ የራሳቸው ፖሊሲ እንደሌላቸው የሚከተሉት ውጤታማነቱ በተግባር የተረጋገጠውን የአሜሪካን ፖሊሲ በመኮረጅ መሆኑን ነገሯቸው። ሴናተሩ ጠየቁ። የበለጸጉ ሀገራት ወይም ከነዚህ ሀገራት የሚሄዱ ድርጅቶች በአፍሪካ ሀገራት ማዕድን ያወጣሉ። ከማዕድኑ የሚገኘው ገቢ ህዝቡን የጠቀመበት የስኬት ታሪክ አፍሪካ ውስጥ ተመዝግቦ ያውቅ እንደሆን እንዲነግሯቸው ጠየቁ። ጄኔራሉም መለሱ። ክቡር ሊቀመንበር፣ ጥቂት ታሪኮች አሉ። ነገር ግን የቻይና ኮሚኒስት ፓርቲ ህዝቡን ሳይጠቅም ማዕድናቱን እየዘረፈ ይወስዳል። ይህ ሲነቃበትና ህዝቡ ሲቃወመው ብዝበዛውን ለመቀጠል የተለየ ዘዴ ይዞ ይመጣል። ሴናተሩ በድጋሜ ተመሳሳዩን ጥያቄ ጠየቁ። እንደው ልዩ የስኬት ታሪክ ይኖር ይሆን? ከአንድ ሀገር ወይም ከሁለት ሀገር የተገኘ? ጄኔራሉም እንዲህ አሉ። በፍጹም ቻይና በተገኘችበት እንዲህ ሆኖ አያውቅም። ሴናተሩ ዋናውን ጥያቄ ጠየቁ። ቻይና ጥቅሟን ለማስጠበቅ ከሷ ጋር የሚሰሩ ጠንካራ መሪዎች እንዲፈጠሩ ድጋፍና ማባበያ እየሰጠች እንደምትገኝ ይነገራል። ይህ እውነት ነው? ጥቁሩ ጄኔራል ደፋር ናቸው ወይም እንዲደፍሩ ተነግሯቸውም ይሆናል። ሴናተሩ በድፍኑ የጠየቋቸውን ጥያቄ ወደ ገደለው ወሰዱት። እውነት ነው ክብሩነቶ። ስማቸውን መጥራት ካለብኝ ችግር የለብኝም። በተለይም የቡርኪና ፋሶ ካፒቴን ኢብራሂም ትራኦሬ የሀገሪቱን የወርቅ ሀብት ለግል ጥቅሙ ደህንነቱን ለማስጠበቅ እያዋለው ይገኛል። ዋናው ጉዳይ የተነሳው እዚህም ላይ ነበር። ነገሩን በግልጽ እንዲትረዱት አንድም ሀሳብ ሳንጨምርና ሳቀንስ የስብሰባውን ውጤት ከስብሰባው ዓላማና በስብሰባው ላይ ከተነሱ እውነቶች አንጻር ብቻ ነው። ሲጀመር ዋናው ርዕሰ ጉዳይ አሜሪካ በአፍሪካ ያላትን ጥቅም ማስጠበቅ እንጂ በአፍሪካ ሙስና የሚፈጽሙ መሪዎችን ስም መዘርዘር አልነበረም። ስለዚህ የአንድ መሪ ስም ተነጥሎ ሙሰኛ በሚል ከተነሳ ያ መሪ ሙሰኛ ስለሆነ አይደለም፣ የአሜሪካ ጥቅም እንዳይከበር እንቅፋት ሆኗል ማለት ነው። ሁለተኛው ራሳቸው እንደነገሩን ቻይናና ራሽያ በአፍሪካ እየተከተሉት ያሉት የአሜሪካን ፖሊሲ በመኮረጅ እንጂ የራሳቸው የሆነ የተለየ አዲስ ፖሊሲም ስትራቴጂም የላቸውም። ቻይና የአሜሪካን ስትራቴጂ ነው የኮረጀችው ከተባልንና ለኢብራሂም ትራኦሬ ሙስና ሰጥታ ከሆነ አሜሪካም ጥቅሟን ለማስከበር ስትል ለሌሎች አፍሪካ ሀገሮች ሙስና ትሰጣለች ማለት ነው። የነገሩን ነው። በዚህ መሰረት ትራኦሬ ከቻይና መንግስት ሙስና ተቀብሏል ብለን እንመን። ሆኖም ትራኦሬ ከሌሎች አፍሪካ መሪዎች ተለይቶ ሙሰኛ የተባለው አፍሪካ ውስጥ ብቸኛው ሙስና በመሆኑ ሳይሆን ሙስና የተቀበለው ከቻይና በመሆኑ ነው። ተቃራኒ ሆኖ ሙስና የተቀበለው ከአሜሪካ መንግስት ሆኖ ቢሆን ኖሮ ስሙም በክፉ ባልተነሳ ከተነሳም በሙሰኝነት ሳይሆን የአፍሪካ መሪዎች ሁሉ አርአያ ሊያደርጉት የሚገባ ምርጥ መሪ ተብሎ ነበር። ይህ የለመድነው ነው። በገዛ ሀገራቸው ለህዝባቸው ጥቅም በመታገላቸው ብቻ እያከታተሉ የገደሏቸውን አፍሪካውያን መሪዎች ከመግደላቸው በፊት ተመሳሳይ ስም ሰጥቷቸው ነበር። አሁን ተራው የትራኦሬ፣ ምክንያቱ ደግሞ የሀገሩን ሀብት ለግል ጥቅም ማዋል የሚል ሆኗል። ውድና የተከበራችሁ የእንቆጳ ሚዲያ ቤተሰቦች ለዛሬ የትራኦሬን መጨረሻ በሚል በአንደኛ ክፍል ያቀረብንላችሁ ፕሮግራም ይህንን ይመስላል። በቀጣይ በክፍል 2ና የመጨረሻውን ይዘንላችሁ እንመጣለን። ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቆይታ